አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶቼ እንዴት ናችሁ? ረመዳን እንዴት ነው? እንግዲህ ከወደዳችሁት ጎልማንት ወይንም ደግሞ ፑፍ ፑፍ ይባላል። ኩስኩስ ብዙ አይነት ስም አለው። እንግዲህ ሰርቼ መጥቻለሁ። ከወደዳችሁት እናንተም ለራሳችሁ ሞክሩት። ግን በጣም ነው የሚጣፍጠው። በጣም ለስላሳ ስለሆነ ለረመዳን በቃ ደስ ይላል። እኔ እንግዲህ በማር ነው የምወደው። በማር አድርጌ ሌሎች ሰዎች ደግሞ ስኳርና ቅቤ አድርገው አንጥረው አስተካክለው ያደርጉታል። እሱን ከማድረግ በቀላሉ እኔ በማር በኦርጋኒክ ማር አድርጌ መብላት ወዳለሁ። እንግዲህ ከወደዳችሁት ከስር ጽፍላችኋለሁ ውህዱን ምን ምን እንደሚያስፈልገው። ይሄ እንትን ለረመዳን ነው በብዛት እንግዲህ ሰዎች የሚበሉት። ውስጡ እንዳይቦካ ውስጡ ሊጥ እንዳይሆን እንግዲህ በደንብ መብካት አለበት። እርሾን በደንብ ማድረግ አለብን ውስጡ ፍርፍር እንዲል። ምክንያቱም እና ስጠብሱት ደግሞ ዘይቱን እሳቱን በጣም ቀንሱት። እኔ በመጥበሻ በእንትን ነው ዲፕ ፍራየር ነው ያደረኩት። እናንተ ግን በእሳት የምታደርጉ ከሆነ ባሂል እንዳይፈላባችሁ መጀመሪያ፣ ምክንያቱም ባሂል ዘይቱ ከፈላ ቶሎ ያቀላባችሁና ውስጡ ሳይበስል ከላይ ብቻ ቀይ ይሆናል። ግን በትንሹ አድርጋችሁ ትንሽ ውስጡ እንዲቆይ አድርጋችሁ እንትን በሉት። እንደምትወዱት ተስፋ አድርጋለሁ። በጣም ወላሂ የሚያምር ነው። እኛ እንግዲህ ያው ሲበላ ላሳየሁት የዚህ ቀን አፍጥሬ የነበረኝ ቀን የሰራሁት። እንግዶች መጡብኝ። ስለዚህ በቃ ተረሳ። ወደ ማታ ጾመኛም ስለነበረን እንደምታዩት ሊጡ በጣም ወፍራምም አይደለም ቀጭንም አይደለም። እንደዚህ ከሆነ ውስጡ እንትን አይልም፣ ሊጥ አይሆንም። ስታበስሉት በደንብ ነው ቆንጆ የሚሆንላችሁ። እንግዲህ ይሄን መቅረጽ አልተመቸኝም። ብዙ ስራ እየሰራው ነበር፣ እንግዳ ነበረብኝ። ወደዛ ወደዚህ እየተሯሯጥኩ ስለነበር እዚህ ጀምሬ እዛ ደግሞ እሄዳለሁ። ከፈለጋችሁ በማንኪያ ይዛችሁ መጨመር ትችላላችሁ። እንደዚህ ስታረጉት ግን እኩል ቅርጽ ያመጣላችኋል። እንደዚህ ይዛችሁ እኔ እንግዲህ አንድ እጄ ካሜራ ይዟል፣ አንድ እጄ ማድረግ አልቻልኩም። መጨረሻውን ቀረስኩ። ይኸው እንደዚህ በዲፕ ፍራይሽ ነው ያረኩት። በዘይት ማድረግ ትችላላችሁ። ከወደዳችሁት ላይክ እና ሼር አድርጉልኝ። እንግዲህ ላይክ ብታደርጉልኝ ደስ ይለኛል። ላይክ ሲሆን ቪዲዮ ሌሎች ሰዎች ጋር እንዲደርስ ይጠቅምልኛል። መልካም ረመዳን።